አገር እየሸጠ ያለን ወገንህ ምከር። ያልገቡ ሰዎች ካሉ የተደበቁ ሰዎች ካሉ መሳሪያ በቤቱ የደበቀ ካለ እርምጃ እንወስዳለን። ይሄን እንድታውቁት። በእኛ ጊዜ አውጥቶ ልታገልበት ያላለ በእኛ ጊዜ አውጥቶ ወረቀት ያልያዘበት እዚህ በብልጽግናው እኛ ግን አንወስድም። ትላንት ሲዋጋነ የነበረውን መሳሪያ ሁሉ ሰተን አገርህን ጠብቅ እያልን ያለነው። ይህም በምንልበት ሰዓት ደብቆ እንዳይገኝ ያውጣው፣ እንመዘግብለታለን፣ እንጽፍለታለን ደብዳቤ። ይህን አውቆ ያውጣ። በጥቆማ ግን ከሆነ የተደበቀ መሳሪያ አንድ ተደብቆ ሰው ሊገልበት ነው። ወገናችን ገዳዩ ሳይታወቅ ይሞታል። ይህን ነው የሚሰራበት፣ ሌላ አይሰራበትም። ሁለተኛ ተደብቆ ይሰርቅበታል። ይሄ ነው የሚሆነው። ሶስተኛ እኛ ጦርነት ብንገባ ያልታወቀ መሳሪያ ነው፣ ከጀርባችን ሊተኮስ ይችላል። አልተጠረነፈም። ይህን አውቆ የድብቅ መሳሪያ ካለ አውጥቶ ይያዝ። አንድ ችግር ሲመጣ ሴቱም ወንዱም ጥሩምባ ነፍተህ ውጣ። አገርህ ነው። በቃ ራስህን አውጣ። ራስህ እንዳል ለኔ አይደለም። ትግሉ ለኔ ብዬ እየታገልኩት እንዳልሆነ ወቁ። ለእናንተ ነው። እናንተ ደግሞ ጠላታችን፣ መደበኛ ጠላታችን ከአዲስ አበባ ከወለጋ ጀምሮ እየሰራው የመጣ የማይሰማው አማራ ነው ብዬ አላምንም። ይህን የማያውቅ አማራ ካለ አማራ አይደለም። ይህን እያያችሁ ግን ነገ ይህን አማራ ለማጥፋት ተልኮ ይዞ ሴትን ለመድፈር ጀግኖችን ለማጥፋት በመጣበት ሰዓት እኛን እንኳን ተኩሶ አይመታንም። ግልጹን ነው የምነግራችሁ። ጦርነት ይከፈትና ፋኖ አይሞትም። ብዙ የሚሞት ንጹሃን ነው። እሱም ያገኘውን ምታ ስለሚለው ንጹሃን ያገኘውን ነው የሚመታ። ያገኘውን ስለሚመታ ነው ንጹሃን ገዳይ። አማራ ስለሆነ በአማርነቱ በለው ነው የሚባለው። ይሄን አውቃችሁ ሁሉም በጥሩምባ በነቂስ ሴት ወንድ ወጥቶ ጃሎ እያለ መዋጋት አለበት፣ መማረክ አለበት። ምንም ዋጋ የሌለው ምርኮኛ ነው የሚመራውም። ብርሃኑ ጁላ ምርኮኛ ነው። 2 3 ተማርኳል። አሁንም እሱ ስለሚመራው ሲማረክ ነው የሚውል። እኛ ተማርከን አናቅም። እኛ የምንመራው ይማርካል እንጂ አይማረክም። ይህንም እንድታውቁት አደራ ነው የምለው። አብራችሁ ከጎናችን ናችሁ፣ እኛም ከጎናችሁ ነን። ቅሬታችሁን ግልጽ አድርጉልን። ስላዳመጣችሁ ያመሰግናለሁ። እግዚአብሔር ያክብርልን።